ውድ የኢትዮ ኢንጂነሪንግ ዩቲዩብ ቻናል ተከታታዮች ዛሬ የካቲት 2 2018 ዓ.ም 100 ካሬ ላይ ያረፈ G+1 ቤት ከመሰረቱ እስከ ፊኒሺንጉ ስንት ብር ያስፈልጓል የሚለውን ጠቅላላ ወጪ የምነግራችሁ ይሆናል። ፕሮግራሙን የማቀርብላችሁ እኔ ኢንጂነር ፋሲል ነኝ። እንደተለመደው ቪዲዮውን ላይክ፣ ቤቱን ሰብስክራይብ በማድረግ ጀምሩ። 100 ካሬ ላይ ያረፈ G+1 ቤት ጠቅላላ ዋጋው ስንት ብር ያስወጣል የሚለውን የምናየው እንግዲህ በአራት ስቴጆች ከፋፍለን ነው። ይህም ያስፈለገው ሁላችሁም እንደየአቅማችሁ ለመስራት እንዲመቻችሁ ሲሆን ይህም የመጀመሪያው ስቴጅ የሚሆነው ፋውንዴሽኑን ጨርሶ ግራውንድ ስላቡን እስከ መሙላት ድረስ ስንት ብር ያስፈልጋል የሚለውን ሲሆን ይህም ግራውንድ ስላቡን ብቻ ሞልቶ ለማቆም ለሚፈልግ ሰው እንዲመች ስለተፈለገ ነው። ሁለተኛው ስቴጅ ደግሞ ቶታል ስኬሌተኑን ማለትም የስትራክቸር ስራውን ቢምና ኮለኖቹን አቁሞ ለመጨረስ ስንት ብር ያስፈልጋል የሚለው ሲሆን በሶስተኛነት ደግሞ የምናየው ጣሪያውን አልብሶ እንዲሁም ደግሞ ብሎኬቱን ደርድሮ ለመጨረስ ስንት ብር ያስፈልጋል የሚለው ሲሆን በአራተኛነት ደረጃ የምናየው ደግሞ በር ገጥሞ ጠቅላላ ፊኒሺንጎቹን አጠናቆ ቤታችን ለመግባት ስንት ብር ያስፈልገናል የሚለውን ጠቅላላ ወጪ ጠቅላላ አድርገን የምንደምር ነው የሚሆነው። እንግዲህ ተመልካቾቼ ይህን የዋጋ ጥናት ስንሰራ ቢያንስ አነሰ ከተባለ 15 ቀን ድረስ ይፈጅብናል። እናንተ ደግሞ መረጃውን በነፃ እያገኛችሁ ስለሆነ ቢያንስ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። የተሻሉ ነገሮችን ይዘን እንድንቀርብ የሞራል ድጋፍ ይሆነናል። እንግዲህ ውድና የተከበራችሁ ተመልካቾቼ ወደ ዋጋ ዝርዝሩ ስገባ ከስቴጅ 1 ነው መጀመርላችሁ። ይሄም ፋውንዴሽኑን ማለትም መሰረቱን ሰርቶ ግራውንድ ስላቡን እስከ መሙላት ድረስ ስንት ብር ያስፈልጋል የሚለውን ሲሆን መጀመሪያ ላይ የምናየው ለዛም የሚያስፈልጉን የማቴሪያል ግብአቶች አንደኛው ሲሚንቶ ነው። ሲሚንቶ 150 ኩንታል ድረስ ያስፈልገናል። እንግዲህ አንዱ ኩንታል በአማካይ 1350 ብር ነው። ለሲሚንቶ 202500 ብር እናወጣለን። ሌላው ድንጋይ ነው። ድንጋይ ሙሉ ተደርጎ የሚጫን ከሆነ 4 ቢያጆ በ10 ጎማ ያስፈልገናል። ድንጋይ አንዱ ቢያጆ 25000 ብር ነው። አራቱ ቢያጆ 100000 ብር ለድንጋይ እናወጣለን። በቀጣይነት የምንመለከተው ፌሮ ነው። እንግዲህ ፌሮ 3 አይነት ፌሮ እንጠቀማለን። ባለ 8 ለስቲራፕስ እንጠቀማለን፣ ባለ 12 እና ባለ 14 እንጠቀማለን። እንግዲህ ባለ 8 ፌሮ 100 ቤርጋ ያስፈልገናል። የአንዱ ዋጋ 850 ብር ሲሆን 85000 ብር ለባለ 8 ፌሮ እናወጣለን። ባለ 12 80 ፍሬ ያስፈልገናል። 1850 ብር ነው የተሸጠ ያለው። 148000 ብር እናወጣለን። እንዲሁም ደግሞ ባለ 14 60 ፍሬ ያስፈልገናል። አንዱ 2400 ብር ሲሆን 144000 ብር እናወጣለን። አሸዋ 2 ቢያጆ ያስፈልገናል። አንዱ ቢያጆ 60000 ብር ሲሆን ሁለቱ ቢያጆ 120000 ብር ለአሸዋ እናወጣለን። ጠጠር 2 ቢያጆ ያስፈልገናል። ጠጠርም እንዲሁ 60000 ብር ሲሆን 120000 ብር ለጠጠር እንይዛለን። ሴሌክትድ ማቴሪያል የሚጠቀጠቅ አፈር ማለት ነው። ገረጋንቲ 5 ቢያጆ ያስፈልገናል። አንዱ 15000 ብር ሲሆን 75000 ብር ያስፈልገናል። እንዲሁም እንጨት 75 ፍሬ መካከለኛ እንጨት ያስፈልገናል። ለእንጨት 15000 ብር እንይዛለን። ሌላው ደግሞ ሚስማር በተለያዩ ቁጥሮች 15 ኪሎ ግራም ያስፈልጋል። 15000 ብር ለሚስማር እናወጣለን። ሌላው ፎርምወርክ ነው። ፎርምወርክ ጠቅላላ አድርጌ ሲይዝላችሁ የፎርምወርክ ወጪ 30000 ብር ነው። እንዲሁም ደግሞ ለአነስተኛ ማሽኖች ክራይ ለሚክሰር እና ቫይብሬተር ክራይ 30000 ብር እንይዛለን። ሌላው የሰራተኛ ነው። ሰራተኛ ባለሙያ ከ150000 እስከ 180000 ድረስ ያስወጣናል። እንግዲህ ይህንን ጠቅላላ አድርገን ስንደምረው መሰረቱን ሰርቶ ግራውንድ ስላቡን እስከ መሙላት ድረስ ያለው ወጪ 1,219,500 ብር ያስወጣናል ማለት ነው። 1,219,500 ብር እናወጣለን ማለት ነው። እንግዲህ ተመልካቾቼ ወደ ሁለተኛው ስቴጅ ሙሉ ስትራክቸሩን ሰርቶ ለመጨረስ ሙሉ ኮለንና ቢሞቹን ማለት ነው ሰርቶ ለመጨረስ ስንት ብር ያስፈልገናል፣ ምን ማቴሪያል ያስፈልገናል ወደሚለው ከማለፋችን በፊት አንዴ ቆም አድርጉና ቪዲዮን ላይክ አድርጉልን፣ ሼር አድርጉልን ብዙ ሰዎች ጋር እንዲደርስልን። እንግዲህ ተመልካቾች ጠቅላላ የስትራክቸር ስራውን ለመጨረስ የሚያስፈልጉ ማቴሪያሎች አንደኛ አሸዋ ነው። አሸዋ 2 ቢያጆ ተኩል በ10 ጎማ ያስፈልገናል። አንዱ ቢያጆ 60000 ብር ነው። ስለዚህ አሸዋ 150000 ብር ገደማ ያስፈልገናል። ሌላው ጠጠር ነው። ጠጠር 1 ቢያጆ ተኩል ያስፈልገናል። ለጠጠር 90000 ብር እናወጣለን። ሌላው ሲሚንቶ ነው። ሲሚንቶ 200 ኩንታል ያስፈልገናል። አንዱ ኩንታል ቅድም እንደነገርኳችሁ 1350 ብር ነው። 270000 ብር ለሲሚንቶ እንይዛለን። ሌላው እንጨት ነው። እንጨት ለክሪስቲ ለአንዳንድ ለፎርምወርክ መወጠሪያዎች ለብዙ ነገር እንጠቀማለንና የ100,000 ብር እንጨት ያስፈልገናል።
ሌላው ጣውላ ነው። ጣውላ ወይም ፎርምወርክ 180 ካሬ ገደማ ያስፈልገናል ለስላቡና እንዲሁም ደግሞ ለኮለኖቹ ለቢሞቹ ማለት ነው። 60 ሺህ ብር ገደማ ለፎርምወርክ እንይዛለን። ሌላው ሚስማር ነው። ሚስማር 50 ኪሎ ግራም ያስፈልገናል። 50 ሺህ ብር ለሚስማር እንይዛለን። ማሰሪያ ሽቦ 100 ኪሎ ግራም ገደማ ያስፈልገናል። አንዱ ኪሎ እንግዲህ 220 ብር ነው የሚሸጠው። 22 ሺህ ብር ለማሰሪያ ሽቦ እንይዛለን። እንግዲህ ብረትን ደግሞ ስንመለከት እዚህ ጋር 5 አይነት ብረቶች እንጠቀማለን። ባለ 8 ለስቲራፕስ እንጠቀማለን። እንዲሁም ባለ 10 ለስላብ እንጠቀማለን። ባለ 12 ደግሞ ለስላብ እና ለአንዳንድ ቢሞች እንጠቀማለን። ባለ 14 ሜይን ቢም ለሚባሉት ለዋናው ቢሞች እንጠቀማለን። ባለ 16 ሜይን ኮለመንስ ለዋና ኮለኖች እንጠቀማለን ማለት ነው። ባለ 8 ፌሮ 100 ፍሬ ያስፈልገናል። 85 ሺህ ብር ነው ለባለ 8 ፌሮ። ባለ 12 130 ፍሬ ያስፈልገናል። አንዱ 1400 ብር ነው። 182 ሺህ ብር እንይዛለን። እንዲሁም ባለ 12 100 ፍሬ ያስፈልገናል። አንዱ 1850 ብር ነው። 185 ሺህ ብር ለባለ 12 ፌሮ እናወጣለን። ባለ 14 ፌሮ 50 ፍሬ ያስፈልገናል። አንዱ 2400 ሲሆን 120 ሺህ ብር ያስፈልገናል ማለት ነው። እንዲሁም ባለ 16 ፌሮ 50 ፍሬ ያስፈልገናል። አንዱ 3000 ብር ነው የሚሸጠው። 150 ሺህ ብር ለባለ 16 ፌሮ እናወጣለን ማለት ነው። ሌላው የአነስተኛ ማሽኖች ኪራይ ወጪ ሲሆን ሚክሰር፣ ቫይብሬተር እንደመሳሰሉ አነስ ያሉ ማሽኖችን ለመከራየት 50 ሺህ ብር እንይዛለን። ሌላው ባለሙያ ነው። እንግዲህ ባለሙያ የስትራክቸሩ ኮለን ቢሙን ማቆም ስላቦቹን መሙላት ትንሽ ከበድ የሚለው ፓርት ስለሆነ 450 ሺህ ብር ገደማ ያስፈልገናል ለባለሙያና ለሰራተኛ ማለት ነው። ጠቅላላ እንግዲህ ስትራክቸሩን ሰርቶ ለመጨረስ ያለውን ዋጋ ስንደምረው 2,054,000 ብር ያስፈልገናል ማለት ነው። 2,054,000 ብር። እንግዲህ ስትራክቸሩን አቁሞ ቤቱን ለጊዜው እዛ ላይ ማቆም የሚፈልግ ሰው ይሄን ዋጋና ቅድም መሰረቱን ለማውጣት ያለውን ዋጋ አንድ ላይ ደምሮ ይናል ብር ያስፈልገዋል ማለት ነው። እንግዲህ ተመልካቾቼ በስቴጅ 3 ሶስተኛው ስቴጅ ላይ የምናየው የብሎኬት የግድግዳ ብሎኬት ስራና የጣሪያ የማልበስ ስራ ነው። ቪዲዮ ላይክ ማድረጋችሁን ቤቱን ሰብስክራይብ ማድረጋችሁን አትርሱ። እንግዲህ እዚህ ጋር ግድግዳውን በምንሰራበት ሰዓት ሊንተል ቢሞች ያስፈልጋሉ፣ መስኮትና በሮች ባሉበት ቦታ ላይ ማለት ነው። እሱን ለመስራት ደግሞ ፌሮ ባለ 10 80 ቤርጋ ያስፈልገናል። በ1400 ብር 112000 ብር ነው። ባለ 8 ለስቲራፕስ ለማሰሪያ ማለት ነው 40 ቤርጋ ያስፈልገናል። በ850 ብር 34000 ብር ይሆናል። እንዲሁም ደግሞ ብሎኬት ባለ 20 ለውጪው 2500 ያስፈልገናል። በ38 ብር 95000 ብር ይመጣል። እንዲሁም ለፓርቲሽን ለውስጥ ግድግዳዎች ባለ 15 ብሎኬት 2000 ያስፈልገናል። በ35 ብር 70000 ብር ይመጣል። ሌላው የሚያስፈልገው ቆርቆሮ ነው። ቆርቆሮ እንግዲህ ባለ 28 ጌጅ ነው የምንጠቀመው፣ ወፈር ያለውን ማለት ነው። ወፍራሙን ቆርቆሮ ነው የምንጠቀመው። 80 ፍሬ ቆርቆሮ ያስፈልገናል። አንዱ 1300 ብር ነው የሚሸጠው። 104000 ብር ለቆርቆሮ እናወጣለን። ሌላው የጣሪያ እንጨት ነው። የጣሪያ እንጨት እንግዲህ ጣሪያውን ለመስራት 130 እንጨት ያስፈልገናል። አንዱ በአማካይ 400 ብር ነው የሚሸጠው። ለእንጨት 52000 ብር እናወጣለን። ሌላው ሲሚንቶ ለሊንተል ቢሙና እንዲሁም ደግሞ ለብሎኬት ድርዳሮ የሚያስፈልግ 70 ኩንታል ሲሚንቶ ያስፈልገናል። በ1350 94500 ብር እናወጣለን ማለት ነው ለሲሚንቶ። ሌላው አሸዋ ነው። አሸዋ 1 ኪሎ ያስፈልገናል። 60000 ብር እንይዛለን። የቆርቆሮ ሚስማር 10 ኪሎ ያስፈልገናል። 10000 ብር። የተለያዩ ሚስማሮች 10 ኪሎ ያስፈልገናል። እሱም እንዲሁ 10000 ብር። እንግዲህ የባለሙያ ጣሪያውን ሰርቶ ብሎኬቱን ደርድሮ 200,000 ብር ገደማ ያስፈልገናል። እንግዲህ ተመልካቾቼ ብሎኬቱን ለመስራትና ጣሪያውን ለመስራት የሚያስፈልገንን ጠቅላላ የማቴሪያልና የሰራተኛ ወጪ ስንደምር 841500 ብር ያስፈልገናል ማለት 841500 ብር። እንግዲህ እዚህ ጋር ጣሪያውን አልብሶ ብሎኬት ተደርድሮ ፊኒሺንጉን ሳይሰራ ማቆም ለሚፈልግ ትንሽ ጊዜ አረፍ ማለት ለሚፈልግ ሰው ሶስቱ ስቴጅ ላይ የዘረዘርናቸውን የዋጋ ድምር መደመር ነው የሚያስፈልገው ማለት ነው። እንግዲህ ቪዲዮ በጣም የተደከመበት ቪዲዮ ነው። ሁላችሁም ቪዲዮን ላይክ እንድታደርጉ ፈልጋለሁ። ሀሳብ አስተያየቶቻችሁን ደግሞ ኮሜንት ላይ እንድታስቀምጡልኝ ፈልጋለሁ። ሌላው በአራተኛ ስቴጅ ላይ የምናየው የፊኒሺንግ ስራዎች ነው። እንግዲህ ይህ የፊኒሺንግ ስራ ቤቱን ጥንቅቅ አድርጎ ቤታችን እስከ መግባት ድረስ ያለውን ሙሉ ወጪውን የምናይበት ነው።
እንግዲህ ለፊኒሺንጉ በመጀመሪያ ደረጃ አሸዋ ያስፈልገናል። አሸዋ ብዙ ቦታ ላይ ነው የምንጠቀመው፣ ሴራሚክ አካባቢም እንዲሁም ደግሞ ለልስን አካባቢም እንጠቀማለን። ለፊኒሺንጎች ሁለት ቢያጆ አሸዋ ያስፈልገናል። 120 ሺህ ብር፣ አንዱ ቢያጆ 60 ሺህ ብር ነው። ለሁለቱ 120 ሺህ ብር እንይዛለን። ሌላው ሲሚንቶ ነው። ሲሚንቶ እንግዲህ ፊኒሺንግ ብዙ ሲሚንቶ ይጠቀማል። 200 ኩንታል ገደማ ያስፈልገናል። አንዱ ኩንታል 1350 ብር ነው። 270 ሺህ ብር ለሲሚንቶ እንይዛለን። ሌላው ሴራሚክ ነው። ሴራሚክ ቤቱ ወለሉ ሙሉ ለሙሉ ሴራሚክ ይደረጋል። አንዳንድ ቦታ ሻወር ቤቶች ደግሞ ሙሉ ግማሽ ድረስ ሴራሚክ ይደረጋሉ። እንዲሁም ደግሞ ኪችን የተወሰነ ድረስ ሴራሚክ ይደረጋል። የዚህን አጠቃላይ 190 ካሬ ሴራሚክ ያስፈልገናል። እንግዲህ ለዚህ ስራ ለዚህ ሂሳብ እኛ የሀገር ውስጥ ሴራሚክ ነው የተጠቀምነው። በአማካይ 2000 ብር ብለን ያዝነው በካሬ። ለሴራሚክ 380 ሺህ ብር እናወጣለን። 190 ካሬ ነው። በ2000 ብር 380 ሺህ ብር ለሴራሚክ እናወጣለን ማለት ነው። ሌላው ደግሞ በሮችና መስኮቶችን የውጪ ማለት ነው በሁለት አማራጭ ነው የያዝኩላችሁ። አንደኛ በአልሙኒየም አለ፣ ሁለተኛው ደግሞ በኤልቲዜድ የሚሰራ አለ። በአልሙኒየም የሚሰራውን ማሰራት የምትፈልጉ እንግዲህ የሚያስፈልገው 45 ካሬ ነው። አንዱ ካሬ በአማካይ ከ12000 እስከ 18000 ብር ድረስ ይደርሳል። በ12000 ብር ራሱ ቢዝላችሁ 45 ካሬው 540 ብር ድረስ ይደርሳል ማለት ነው የአልሙኒየም ስራ ሲሆን፣ እንዲሁም ደግሞ በኤልቲዜድ በአንደኛው ሲሰራ ደግሞ 45 ካሬውን በ4000 ብር ስንይዘው 180 ብር ነው የሚያስፈልገን ማለት ነው። እኛ እንግዲህ ለሂሳባችን የያዝነው በኤልቲዜድ ስለሆነ አልሙኒየም የምትፈልጉ በአልሙኒየም ማባዛት ትችላላችሁ። እኛ ያዝንላችሁ በኤልቲዜዱ ነው። በኤልቲዜዱ 45 ካሬው 180 ብር ትይዛላችሁ ማለት ነው። ሌላው እንግዲህ የውስጥ ታምቡራታ በር ነው። እንግዲህ ውስጥ ላይ ያሉ ክፍሎች እያንዳንዳቸው ክፍሎች በታምቡራታ በር ስለሚሰሩ ከሻወር ቤቱ ውጪ ማለት ነው 10 በሮች ያስፈልጉናል። አንዱ በር እንግዲህ 15000 ብር ገደማ ብንይዝ 150 ብር ለበር ያስፈልገናል። ሌላው የደረጃዎች ማርብል ነው። ማርብል ለስቴር የምንጠቀመው ማርብል 18 ካሬ ያስፈልገናል። 6000 ብር ገደማ ነው። 108000 ብር ለማርብል ያስፈልገናል። ሌላው የውጭ ኳርትዝና የውስጥ ቀለም ነው። ለውጭ ኳርትዝና ለውስጥ ቀለም እንግዲህ ጠቅላላ 200,000 ብር ገደማ ያስወጣናል። ሌላው መስታወት ነው። መስታወት እንግዲህ ቅድም እንደነገርኳችሁ 45 ካሬ በርና መስኮት አለ። እሱ አጠቃላይ የውጭ ስለሆነ መስታወቱን እንይዘለታለን እንደዛው 45 ካሬ አድርገን ከ90,000 እስከ 100,000 ብር ገደማ ያስፈልገናል። ሌላው የጂፕሰም ስራ ነው። የጂፕሰም ስራ 180,000 ብር ያስፈልገናል። ሳኒታሪ ፊክስቸርስን ስናየው እንዲሁም የቧንቧና የባኞ ቤት ዝርጋታዎችን ማለት ነው 3 የእጅ መታጠቢያ፣ አንድ ዋሽ ባዚን ይዘናል። አንድ ኪችን ሲንክ ደብል ቦል ሁለት እንትን ያለውን ማለት ነው። 2 ሻወር ትሬይ የሻወር መታጠቢያ 2 ይዘናል። አንድ ወተር ቦይለር 80 ሊትር የውሃ ማሞቂያ ባለ 80 ሊትሩን አንድ ይዘናል። እንዲሁም አንድ ወተር ታንከር ቤት ላይ የሚሰቀል ባለ 2000 ሊትር ያስፈልጋል። እንዲሁም 2 ወተር ክሎሴት ይሄ የመቀመጫው ሽንት ቤት 2 ያስፈልጋል። ኤሌክትሪካል ኢንስታሌሽንን ስንመለከት ደግሞ ላይት ፖይንቶች ወደ 7 ገደማ ያስፈልጋል። ሶኬት እና ስዊች ከ50 እስከ 70 ያስፈልገናል። እንግዲህ G+1 ነው፣ በየቦታው ማጌጥ አለበት። ማብሪያ ማጥፊያ ሶኬቶች በየቦታው መኖር አለባቸው። እንዲሁም ደግሞ ኮንዲዩት ከ150 እስከ 200 ፍሬ ያስፈልገናል። ኬብል ከ10 ሮል ከ10 ጥቅል እስከ 15 ጥቅል ያስፈልገናል። እንግዲህ ተመልካቾቼ የሳኒታሪ እና የኤሌክትሪካል ዋጋዎችን ጠቅለል አድርጌ በላምፕ ሰም ነው ያስኩላችሁ። 250,000 ብር ለሳኒታሪ እና ለኤሌክትሪካል ኢንስታሌሽን ያስፈልገናል ማለት ነው። ሌላው ሰራተኛና ባለሙያ ሲሆን ሰራተኛና ባለሙያ ከ350,000 እስከ 400,000 ብር ያስፈልገናል። እንግዲህ ተመልካቾቼ የስቴጅ 4 የፊኒሺንግ ስራዎችን አጠቃላይ ፊኒሺንጎችን ጨርሶ ወደ ቤታችን ለመግባት የፊኒሺንግ ስራው የሚያስፈልገን 2,278,000 ብር ነው። 2,278,000 ብር። እንግዲህ አሁን የአራቱን ስቴጆች አንድ ላይ በማምጣት ሰመራይዝ አደርግላችኋለሁ። ሰብስክራይብ ያላደርጋችሁ ካላችሁ ሰብስክራይብ አድርጉ። ስቴጅ 1 ከመሰረት እስከ ስላብ ድረስ ያለው 1,219,500 ብር ያስፈልገናል። እንዲሁም ስቴጅ 2 ቶታል ስትራክቸር ወርኩ ስኬሌተኑን ቢምና ኮለኖቹን አቁሞ ለመጨረስ ሰርቶ ለመጨረስ 2,054,000 ብር ያስፈልገናል። ስቴጅ 3 ላይ ቆርቆሮና ብሎኬት ስራዎችን ለመጨረስ 841,500 ብር ያስፈልገናል። እንዲሁም በአራተኛው ስቴጅ ፊኒሺንግ ወርኮችን ለመጨረስ 2,278,000 ብር ያስፈልገናል ማለት ነው። እንግዲህ እነኚህን አንድ ላይ ጠቅለል አድርገን ስንደምር 6,393,000 ብር ያስፈልገናል ማለት ነው። 6,393,000 ብር
እንግዲህ ተመልካቾቼ ሜቢ አንዳንድ ባለሙያዎች ከዚህም ዝቅ አድርገው ሊያወጡላችሁ ይችላሉ። በ5 ሚሊዮንም ያልቃል የሚሏችሁም ሊኖሩ ይችላሉ። ነገር ግን አንዳንድ አይተሞች ከውስጡ እየተረሱ አንዳንድ ነገሮች ከውስጡ እየጎደሉ ስለሆነ የሚሰሩላችሁ ዞሮ ዞሮ መጨረሻ ላይ ቤቱን ስጨርሱ እዚሁ አካባቢ ነው የሚመጣው ማለት ነውና ያለውን ነገር እውነታውን አውቆ ስንት ያወጣል የሚለውን እውነቱን ተረድቶ ስራውን መጀመር ይሻላል ነው ምለው። እንግዲህ ምንም አይነት የማቴሪያል ጉድለት ምንም አይነት የገንዘብ ጉድለት እንዳይኖር አድርጌ ነው ያስኩላችሁ። 6,393,000 ያለው ሰው እንግዲህ G+1ን 100 ካሬ ላይ ያረፈ G+1ን ጥንቅቅ አድርጎ ቤቱ መግባት ይችላል። እናንተም እንግዲህ እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። ሐሳብ አስተያየቶቻችሁን ኮሜንት ላይ ማስቀመጣችሁን አትርሱ። እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። አመሰግናለሁ።